የለውጥ ትልቁ ቁልፍ ሪስፖንሲቢሊቲ ነው። ሙሉ ለሙሉ የህይወታችንን ኃላፊነት መውሰድ። ማንም አይረዳም። ቤተሰብ፣ ዘመድ፣ ማንም ሰው እኛን አሁን ካለንበት ሊያወጣን ሊያድነን የሚችል የለም። ብዙ ሰው ፈጣሪን ይወቅሳል፣ መንግስትን ይወቅሳል፣ ቤተሰቡን ይወቅሳል፣ ጓደኞችን ይወቅሳል፣ አሰሪውን ይወቅሳል። አሁን ላለበት መጥፎ ሁኔታና ውድቀት ምክንያቱ ሌሎች ሰዎች እንደሆኑ አድርጎ ያስባል። የህይወታችንን 100% ሙሉ ኃላፊነት እስካልወሰድን ድረስ አሁን ካለንበት ሁኔታና አሁን ካለንበት ውድቀት ልንወጣ አንችልም። የስኬት አንደኛው ደረጃ ቁልፍ ኃላፊነትን መውሰድ ነው። አሁን ላለሁበት ደረጃ ምክንያቱ እኔ ነኝ። ለውድቀቴ እኔ ነኝ ጥፋተኛው። አሁን ለገጠመኝ የትኛውም ነገር ምክንያቱ እኔ ነኝ። እኔ ስቀየር፣ እኔ ስሻሻል፣ እኔ ራሴን ሳበለጽግና ሳሳድግ ህይወቴ ይለወጣል ብለን 100% ኃላፊነትን መውሰድ አለብን። ያኔ ህይወታችን ወደድንም ጠላንም ይለወጣል።